ሰላም ጋይስ አዶቤ ሚኒትስ ነን። ዛሬም በሌላ ቪዲዮ ተመልሰን መተናል። ዛሬ የምናሳያችሁ እንግዲህ ስለ ባክግራውንድ ሪሙቪንግ ነው። ብዙ አይነት መንገድ ባክግራውንድ ሪሙቭ ማድረግ እንችላለን። ዛሬ ደግሞ አዶቤ ፕሪሚየር ፕሮ እና አፍተር ኢፌክትን በመጠቀም እንዴት በቀላሉ ከየትኛውም ፉቴጅ ላይ ባክግራውንዱን ሪሙቭ እንደምናደርግ አሳያችኋለሁ። ተከታተሉ። እሺ እንግዲህ እንደምትመለከቱት እዚህ ጋር ፉቴጃችንን አምጥተናል። ፉቴጃችንን ወደ ታይም ላይኑ ወስደናል። ታይም ላይኑ ጋር እንሄድና ፉቴጃችንን ባክግራውንዱን ሪሙቭ የምናደርግበትን ቦታ እንቆርጠዋለን ማለት ነው። እኔ መቁረጥ ያሰብኩት እዚህ አካባቢ ነው። ስለዚህ ቦታው ላይ ካስተካከልኩኝ በኋላ ኮንትሮል ኬ ወይም ደግሞ በሬዘር ቱል በመጠቀም መቁረጥ እንችላለን። ከዛ በኋላ ደግሞ ዲፕሊኬት እናደርገዋለን። ባክግራውንዱን ሪሙቭ የምናደርገው ፔጅ ዲፕሊኬት እናደርገዋለን። ባናደርገውም ችግር የለውም። አክቹሊ ግን የምንጠቀምበት ፐርፐዝ ይወስነዋል። እኔ አሁን የፈለኩት ባክግራውንዱ ላይ ሌላ ነገር ማስገባት ስለሆነ ማጥፋት ስላልሆነ እኔ ዲፕሊኬት አደርገዋለሁ ማለት ነው። ዲፕሊኬት ያደረኩበት ምክንያት መጨረሻ ፋይናል ቪዲዮን ስናየው የምንረዳው ይሆናል። ስለዚህ አሁን እዚህ ስቴጅ ጋር ከደረስን በኋላ ራይት ክሊክ በማድረግ ሪፕሌስ ዊዝ አፍተር ኢፌክት ኮምፖዚሽን ወደሚለው ምርጫ እንሄዳለን ማለት ነው። ይህንን ከነካም በኋላ አፍተር ኢፌክታችንን ይከፍተዋል ባይ ዲፎልት። ወደ አፍተር ኢፌክት እንሄዳለን ማለት ነው። አፍተር ኢፌክትን ስንጠቀም ግን ከፕሪሚየር ፕሮ ጋር ዓመተ ምህረታቸው አንድ መሆኑን ቼክ ማድረግ አለብን። የተሰሩበት ቨርዥንም አንድ መሆኑን ቼክ ማድረግ አለብን። ያ ካልሆነ ስለማይሰራልን ማለት ነው። ያንን ካረጋገጥን በኋላ እንደምታዩት ራሱ ነው ወደዛኛው ሳይት ድራይቭ የሚያደርገው ማለት ነው። በዚህ መልክ ነው አፍተር ኢፌክታችን የሚመጣው። አዲስ ፕሮጀክት አድርጎ ስለሆነ የሚወስደው እኛ ለፕሮጀክቱ የምንፈልገውን ስም እንሰጣለን። ፕሮጀክት ቢ ለማለት እኔ በምህጻረ ቃል ፕሮጀክት ቢፒቢቢ ሴቭ አደርገዋለሁ ማለት ነው። እንደምታዩት እንግዲህ አፍተር ኢፌክት ላይ በዚህ መልኩ መጥቶልኛል ፉቴጁ። ወደ ስራ እንሄዳለን ማለት ነው። እንዴት ነው ባክግራውንድ ሪሙቭ የምናደርገው አብረን እንመለከታለን። መጀመሪያ ታይም ላይን ላይ የመጣውን ፉቴጃችንን ደብል ክሊክ እናደርገዋለን። በዚህ ሰዓት ላይ ብዙ አማራጮች ይኖሩናል ማለት ነው። ከዛ በኋላ ሮቱ ብረሽ ቱል የምትባላለች እዚህ ጋር የምንመለከታት ቱል ሮቱ ብረሽ ትባላለች አፍተር ኢፌክት ላይ። ፎቶሾፕ ላይ ደግሞ ኩዊክ ሴሌክተር በመባል የምትታወቀው ቱል ነች ማለት ነው። እሷን እንጠቀምና የምንፈልገውን ኦብጀክት ብቻ ማርክ እናደርግባታለን ማለት ነው። አብረን ፉቴጃችንን ባክግራውንዱ ውጭ ያለውን የምንፈልገውን ኦብጀክት ማርክ እናደርጋለን። በምታዩት መልኩ አውቶማቲክሊ በፍጥነት ነው ማርክ ያደረገልኝ የምፈልገውን ቦታ። የምትመለከቱት ሊያስቸግረን ይችላል እንደየፉቴጃችን ኳሊቲ፣ ግን በምታዩት መልኩ የምንፈልገውን ፉቴጅ የምንፈልገውን ከርቭ ከሰራልን በኋላ ወደ ቀጣዩ ስራ ነው የምንሄደው ማለት ነው። የምትመለከቱት የምንፈልገውን ኦብጀክት ሰሌክት አድርገን ጨርሰናል። ሻርፕሊ የምንፈልጋትን ብቻ መርጠን ጨርሰናል የሚለውን ቼክ ለማድረግ ኮምፖዚሽን ሊንክድ ኮምፕ የምትላለች እሷን ስናይ እዚህ ጋር ኦብጀክታችን ለብቻው መጥቷል ማለት ነው። እንደምትመለከቱት አሁን የምንፈልገውን ስራ ጨርሰናል። ወደሚቀጥለው ስራ ነው የምንሄደው። እዚህ ጋር እንደዚህ መሆኑን ካረጋገጥን በኋላ ወደ ላየራችን ወርኪንግ ስቴሽናችን እንመለስና እዚህ ጋር የምናያት ፍሪዝ የምትላለች የኦብጀክቱን ብቻ ለብቻ ለጥሎ የማውጣት ሂደት ሬንደር እንዲያደርግልን ፍሪዝ ነው የምንለው ማለት ነው። እዚህ ጋር እሷን ክሊክ እናደርጋለን። በምትመለከቱት መንገድ እንግዲህ ሬንደር አድርጎ ጨርሶልኛል። ስለዚህ ቀጥታ ወደ ፕሪሚየር ፕሮ ነው ማለት ነው የምመለሰው። እዚህ ጋር የምታዩት ቀዩ ፉቴጅ ሬንደር የተደረገው ባክግራውንዱ ሪሙቭ የተደረገ ፋይል ስለሆነ እንደ ባክግራውንድ ላይ አይደለም የምንጠቀመው። በዚህ ምክንያት ከፍ እናደርገዋለን ወደ ላይ። ከኋላ ያለው ፉቴጅ ደግሞ ባክግራውንድ ፉቴጅ ነው ማለት ነው። እዚህ ጋር እንደምትመለከቱት ባክግራውንድ ሆኗል አሉ ነው የሚሆን ቼክ ለማድረግ ጀስት እቺኛው ሪሙቭ አድርገን ማየት እንችላለን። ቀደምም ቼክ አድርገናታል። በእርግጥ እንዲህ ካደረግን በኋላ ይህንን ነገር ባክግራውንዱን ሪሙቭ ማድረግ ለምን አስፈለገ ወደሚለው ስራ ስንሄድ በቀላሉ እኛ ይሄ ሰውዬ በጫካ ውስጥ ዞሮ እየተመለከተ ያለው አዶቤ ሚኒትስ የሚለውን ጽሁፍ ነው ብለን ብናስብ ያንን እንዲያይልን ነው የምናደርገው ማለት ነው። ባክግራውንዳችን ሪሙቭ አድርገን የሰራ ነው ፋይናል ሪዛልት ይመስል ነበር። እንደምትመለከቱት ሰውየውን ሳይነካ ነው የጀርባ በኩል እያለፈ ያለው። እንደዚህ አይነት ፊቶችንም ጨምሮ የተለያዩ አይነት ቴክኒኮችን ለመጠቀም አሁን ያሳየናችሁ ሲስተም ይጠቅማል ማለት ነው። ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮነታችሁን አሳዩን። አብራችሁን ስላላችሁ እናመሰግናለን። ቻው።